ዛሬ ማሳያችሁ የፎሲልን ስማርት ዋች ነው። ፎሲል ባለፉት ብዙ ዓመታት የተለያዩ ዲዛይን ያላቸውን ስማርት ዋቾች ሰርተዋል። ይሁን እንጂ ከሳምሰንግ እና ከፒክስል ዋቾች ጋር ብዙ መፎካከር ስላልቻሉ ወደ 2020 ዓ.ም የስማርት ዋቹን ኢንዱስትሪ አቁመውታል። አሁንም የተለያዩ ሰዓቶችን ቢሰሩም ከስማርት ዋቹ ለየት የሚሉ ትክክለኛ ሰዓቶችን ነው የሚሰሩት። ስለዛ ዛሬ ማሳያችሁ የፎሲል ሌተስት የሚባለውን ስማርት ዋቻቸውን ነው። ይህም ፎሲል ጄን 6 ይባላል። ቅርብ ጊዜ የወጣ ነው። ብዙ ጊዜ ባይቆይም አዲስ የሚባል ሁኔታ ላይ ነው ያለው። እንደምታዩት እጀታው በጣም የሚያምር ብረት ነው። ከበድ ይላል ስትይዙት። ብዙ አይነት ፊቸሮች አሉት። ወደ ሶፍትዌር ስንመጣ የጉግልን ዌር ኦኤስ የሚባል ሶፍትዌር ነው የሚጠቀመው። በጣም አሪፍ ነው። ስሙዝ ነው በጣም 1 ጂቢ ራም ነው የሚጠቀመው በ8 ጂቢ ራም ስቶሬጅ። አሁን የሚመጡት ስማርት ዋቾች እንደ አፕል ዋች፣ ሳምሰንግ ዋቾች በጣም አሪፍ የሆነ ስቶሬጅ እና ስፔኮች ነው ያሏቸው። እስከ 32 ጂቢ ስቶሬጅ ድረስ አላቸው። ከፍ ባለ ራሞች እስከ 2 ጂቢ ራም እና ከፍ ያለ ናቸው። ብዙ ነገራቸው ስሙዝ ናቸው በጣም። ይህም ስሙዝ ነው። ከእነሱ ጋር ሲነጻጸር ስቶሬጁ ትንሽ ይቀንሳል እንጂ ብዙ ነገሮችንም ከስተማይዝ ማድረግ ትችላላችሁ። እንደምታዩት የዋች ፌሱን ፊት ለፊቱ የምታዩትን ነገር መቀየር ትችላላችሁ። ይሄኛው ሞዴል 3 በተኖች አሉት። እንዲሁም ደግሞ ስክሪኑን ዌክ ለማድረግ 2 ታፕ ስታደርጉት ይነቃል ማለት ነው። እንዲሁም ብዙ ፊቸሮች አሉት የራሱ የሆነ። መሀለኛውን ስትነኩት አፕሊኬሽኖችን ያመጣላችኋል። እንዲሁም ኖቲፊኬሽኑ አሬንጅ ማድረግ ትችላላችሁ። በስልካችሁ የሚመጡላችሁ ነገሮች እዚህ ጋር ማለት ነው። ዲስሚስ ማድረግ ከፈለጋችሁ ለአላርም ብዙ ስራ መስራት ይቻላል። እንዲሁም ደግሞ ኖቲፊኬሽንም አለ የራሱ የሆነ። እንደ ሙዳችሁ ብዙ ነገሮችን መቀያየር ትችላላችሁ እንደምታዩት ማለት ነው። ከስልካችሁ ጋር ካገናኛችሁትም ፋይንድ ማይ ዲቫይስ የሚል አፕሊኬሽን አለ። በሱ ውስጥ ገብታችሁ የጠፋባችሁን እቃ መፈለግ ትችላላችሁ። ልክ እዚህ ውስጥ እንደገባችሁ ያኛው የጠፋው እቃ ይጠራል። ከዛ በኋላ ማግኘት ይቻላል ማለት ነው። ብዙ ጠቃሚ የሆኑ አፖች አሉት። ሌሎቹንም አፖችን እንሞክራለን። እንዲሁም ፕሌይ ስቶር አለው። ፎሲል የሚባል የራሱ አፕሊኬሽንም አለው። ስልካችሁ ላይም የፕሌይ ስቶር ላይ ፎሲል የሚል ከሰዓታችሁ ጋር የምታገናኙበት አፕ አለ። ሁለቱን በማገናኘትም መጠቀም ትችላላችሁ። የምትጨምሩት የራሳችሁ ነገሮች ካሉ በአጠቃላይ መጨመር ይቻላል ማለት ነው። ከዋይፋይ ጋር እንዴት እንደምታገናኙትም ማሳያችሁ ይሆናል። እንደ ስልክ ተመሳሳይ ነው። በዛው ኮኔክሽን ውስጥ ገብታችሁ ታገኙታላችሁ። ዋይፋይ ውስጥ መርጣችሁ አድ ማድረግ ብቻ ነው። ኪቦርዱ እንደምታዩት አይደለም። ስታዩት ለመጻፍ የሚመች አይመስልም፣ ግን ስትጽፉበት ቀለል ያለና ቁጥሮቹንም ለይታችሁ መጻፍ ትችላላችሁ። ይህ ሰዓት ሲስተም አፕዴት እስከ 2026-27 አፕዴት ያገኛል ብለው ፕሮሚስ አድርገው ነበር። በ2024 ስለሆነ ያቆሙት ለወደፊት ትንሽ ለ3 ዓመት ያክል አፕዴት እንሰጣለን ብለው ነበር። አሁን ላይ ግን ትንሽ ቆይቶ ሊያቆም ይችላል። እንደምትመለከቱት ኮኔክት አድርጓል ማለት ነው። የሄድን አንዳንድ አፖችን እንሞክራለን ከፕሌይ ስቶር ላይ እንዴት እንደምናወርድ ማለት ነው። እንደምታዩት ነው። በጣም ስሙዝ ነው። ስጽፍበት ኪቦርዱ ሜሴጅም መላክ ትችላላችሁ በዚህ ማለት ነው። በዚህ ሰዓት ከፕሌይ ስቶር ላይ የተወሰኑ አፖችን መጠቀም ትችላላችሁ። ከዘፈንም ሊሆን ይችላል። ብዙ አይነት ፕሮዳክቲቭ አፖችንም መጠቀም ትችላላችሁ። ከፍ ባለ ቁጥር 32 ጂቢ ቢሆን ሰዓታችሁ የተለያዩ አፖችን እንደ ዩቲዩብ ሊሆን ይችላል፣ ቴሌግራም ማውረድ ትችላላችሁ። እዚህ ጋር እንደምታዩት ጉግል ማፕስ ማውረድ ትችላለሁ እኔ። ጉግል ማፕስ ብዙዎቹ ሰዓቶች ላይ ይሰራሉ። እዚህ ጋር ስክሪንሾቱም ያመጣላችኋል የተለያዩ ነገሮችም ማለት ነው። እንደ ስልኩ ነው ማለት ይቻላል። ስንት ዳውንሎድ እንዳለው፣ ምን አይነት ሬት ያለው፣ ምን አይነት ሪቪው እንዳለው ማለት ነው። ሁሉም ነገር አክሰስ ማድረግ ትችላላችሁ። የሰዓቶቹ አፖች በብዙ ሜጋባይት ከስልኮቹ አፖች ይቀንሳሉ። ስለዛ ቶሎ ይወርዳሉ ማለት ነው። አፖቹንም ስከፍቷቸው እንደ ስልኮቹ አይደሉም። እነዚህ ቀለል የሚሉና ትናንሽ ስራዎችን ነው የሚሰሩት ማለት ነው። የሰዓቱ ጉግል ማፕስ የሚሰራው ከስልካችሁ ላይ እንዲሁ ለማየት ነው የሚያገለግለው ማለት ነው። እንዲሁ ዙም እያደረጋችሁ እንጂ እንደ ስልኩ የጉግል ማፕስ እንደዛ አይሰራም። ብዙም ሎኬሽኖችንም ማየት ትችላላችሁ፣ ግን ቀጥታ ሰርች አታረጉም በዚህኛው። አንዳንዶቹ ላይ ይሰራል፣ ግን ይለያያል እንደ ሰዓቱ ማለት ነው። እንዲሁም የሙዚቃ ሰው ከሆናችሁ የተለያዩ የሙዚቃ አፖች አሉ እንደ ስፖቲፋይ፣ ዩቱብ ሚውዚክ እና ብዙ ሌሎችም የፖድካስት አፖች አሉ። እነሱንም ማውረድ ትችላላችሁ። አሪፍ አድርገው ኦፍላይን ሙዚኮችን ያወርዱላችኋል። በኦፍላይን ሆናችሁ ካወረዳችሁ በኋላ ማዳመጥ ትችላላችሁ ማለት ነው። 8 ጂቢ ስለሆነ ለትንንሽ ነገሮች ይሆናል ማለት ነው። ትንሽ ስለሆነ ሜጋባይት የሚይዙት ዘፈኖችም በጣም አሪፍ ነው። ለዚህ ማውረድ ትችላላችሁ ማለት ነው። የማታውቁ ካላችሁ የዚህ የሰዓቱ ፕሌይ ስቶር ብዙ አፖችን አይዝም። እንደ ስልኩ ብዙ ጌሞች የሚይዝ ከመሰላችሁ ማለት ነው። አንዳንዶቹ ሁሉም በጣም ከፍተኛ ይመስላችኋል እና እነዚህኛው የተወሰኑ አፖችን ታወርዱበታላችሁ። ስፖቲፋይም ወርዷል እንደምታዩት እና እንደዚህ ያላችሁ የምትፈልጉትን እየመረጣችሁ ማውረድ ይቻላል። ብዙዎቹ ሰዎች እንደ ሜሴጆችን እና አንዳንድ የፕሮዳክቲቭ አፖችንም ቱዱ ሊስቶችንም ያወርዱበታል። ሲም የሚያስገባ ከሆነ ሰዓታችሁ ጉግል ሜሴጅ ያስፈልጋችኋል።
ጉግል ሜሴጅ በጣም አስፈላጊ አፕ ነው። እንዲሁ ሜሴጆችን ለመላክና እንዲሁ የዲር ከስተመር እያሉ የሚልኩልን ለማንበብ ማለት ነው። በጣም አሪፍ ናቸው። እንዲሁም ደግሞ ትሩኮለር ብዙ አፖች አሉ እንደምታዩት። ዩቱቡንም ሰርች አድርጌው ነበር፣ እዚህ ላይ የለም። ቴሌግራምም እነዛ ከፍ ያሉ አፖች ስለሆኑ እዚህ ላይ አይኖሩም። ግን 32 ጂቢ ላይ እና ከፍ የሚሉ ሰዓቶች ላይ በጣም አሉ ማለት ነው። ስክሪናቸው ትንሽ ቢሆኑም አሁን የመጡት ሰዓቶች ላይ ዩቱብ ማየት ይቻላል። በጣም ቀላል ነው። እንዲሁም ሪማይንደሮች አሏችሁ። በጣም የምትረሱ ሰዎች ካላችሁ ታስኮቻችሁን ለመስራትም ስራችሁን ያፋጥንላችኋል ማለት ነው። እንዲሁም የፎን ኮል ማለት ነው። ስልክ ለመደወል ከፈለጋችሁ በዚህ ሰዓት ከስልካችሁ ጋር በብሉቱዝ ማገናኘት ይኖርባችኋል። ከዛ በኋላ ከዚህ ስትደውሉት ከስልካችሁ ጋር አገናኝቶት ወደዚህ ይደውላል ማለት ነው። ስፒከርም ሪከርደርም ስላለው በዚህ ማነጋገር ትችላላችሁ። ለስቶፕዋች እና ለታይመሮችን በጣም አሪፍ ነው። ገና ከኪሳችሁ ስልካችሁን ሳታወጡ ከእጃችሁ ጋር ሆናችሁ ታይመሮችን መያዝ ትችላላችሁ። ብዙ ደስ የሚሉ ነገሮች አላቸው። እንዲሁም ታይመር ስትይዙ ማለት ነው ክብ የሆነ አሪፍ ድምጽ ያላቸው ነገሮች አሉት። እዚህ ጋር እንደምትመለከቱት በጣም ደስ የሚል ነገር አለው። እንደምታዩት ስታሽከረክሩት በጣም አሪፍ ነው። እንደዚህ አይነት ነገር አስበውበታል ማለት ነው ሁሉም ነገር ላይ። እንዲሁም በእነዚህ ሰዓቶች ኤአይ መጠቀም ትችላላችሁ። የኤአይ አሲስታንቶች ማለት ነው። ጀመናይን ከፍ ባሉ ሰዓቶች፣ ይሄ ላይ ግን የሚሰራው የጉግል አሲስታንት ነው። ሁለቴ ደብል ታፕ ስታረጉት መሀለኛውን በተን ይህንን ያመጣላችኋል ማለት ነው በቮይስ። ከዛ በኋላ መነጋገር ትችላላችሁ። ከዛ በኋላ ብዙ ስራዎች ላይ ያግዛችኋል። ኦንላይን ከሆናችሁ ደግሞ ብዙ ጊዜ እንዲሁ ቀለል ያሉ ነገሮችን መስራት ትችላላችሁ። ከዚህ ጋር ቶርችም አለው እንደምታዩት ቀለል ያለች ነገር ነች። ጉግል ፊት ደግሞ ዋነኛ ሰዓታችሁ የምትጠቀሙበት ምክንያት ነው። ብዙዎቻችሁ ስማርትዋች የምትገዙት ከጤናችሁ ጋር ያው እንዲያግዛችሁ ትራክ ለማድረግ የምትሰሩትን ኤክሰርሳይዝ ወይም ደግሞ እንዲሁ ለፕሮዳክቲቪቲ ሊሆን ይችላል። ስለዛ ጉግል ፊት ደግሞ ይሄንን ስራ ይሰራላችኋል። ጤናችሁን፣ ያገኛችሁትን እንቅልፍ፣ እነዚህን ሁላ ነገሮች እያየ ይነግራችኋል ማለት ነው። ለዚያ በጣም አስፈላጊ አፕሊኬሽን ነው፣ መጠቀም ትችላላችሁ። ይህ ደግሞ ሪስታርት ሲያደርግ ምን ይመስላል የሚለውን ላሳያችሁ ብዬ ነው። ቅድም እንዳልኳችሁ የጉግል ኦፕሬቲንግ ሲስተም ነው የሚጠቀመው። ስለዛ ይሄኛው ነው እንደምትመለከቱት ዌር ኦኤስ ማለት ነው። የስልካችሁ ፕሌይ ስቶር ላይም ታገኙታላችሁ። ዌር ኦኤስ የሚባል አፕ ማለት ነው። ከሰዓታችሁ ጋር ይህንን ማገናኘት ትችላላችሁ። ወደ 100 ሚሊዮን የሆነ ዳውንሎድ አለው። እዚህ ሰዓት ላይ ያየሁበት ችግር ምንድነው? እጀታው ነው። ሳረገው ስፍት ይላል። እንደምታዩት ብረት ነው። ይሄኛው ደግሞ ማጥበብ አትችሉም። አንድ በተሰራለት መጠን ነው የምታረጉት። ስለዛ ጠበብ ቀጠን የሚል እጅ ያላችሁ ሰዎች ማድረግ አትችሉም ማለት ነው። ሽልክ ይልባችኋል። የሌዘር እጀታ ወይም ደግሞ እነዚህ ፕላስቲክ እጀታዎች ቢኖራቸው ግን በእጃችን ስፋት መጠን ማጥበብ ማስፋት እንችል ነበር። እንዲሁም አሪፍ የሆነ ማክሴፍ ቻርጀር አለው። በማክሴፍ ነው ቻርጅ የሚያደርገው። በአንድ የጥብቅ ትላለች። ማግኔቷ በጣም አሪፍ ነች። ስለዛ በአንድ ሰዓት ውስጥ በሁለት ሰዓት ውስጥ ነገር ፉል ያደርግላቸዋል። በሁለት ሰዓትም አይፈጅም። 30 ደቂቃ በ30 ደቂቃ ውስጥ 80% ይደርስላቸዋል። ስለዛ ፈጣን ነው ማለት ነው ቻርጀሩ። ብዙም ግን አይቆይላችሁም። አንድ ቀን ተጠቅማችሁት በየአንድ ቀኑ ቻርጅ ማድረግ ይኖርባችኋል ማለት ነው። ብራይትነሱም በዛው ልክ አሪፍ ነው። ውጪ ስትጠቀሙት ያው ስክሪኑ በደንብ ብራይት እንዲሆን ትፈልጋላችሁ፣ እንዲያበራ ማለት ነው። ለሱም አስበውበታል። በደንብ ጥርት አድርጎ ያሳያችኋል። በቀን በተለይ ብርት ያደርገዋል በራሱ አውቶማቲክ አደረጋችሁት እና በራሳችሁ መቀየር ትችላላችሁ። እንደ ሰዓት እንደ ስልክ ማለት ነው። እንደምትመለከቱት በቁጥር ነው። በጣም ቦግ ማድረግ ትችላላችሁ። በዛው ልክም ደግሞ በጣም በትንሹ ማድረግ ትችላላችሁ። አውቶማቲክ ላይ ነው። በጣም አሪፍ። ስፒከሩ ይሄን ያክል ከፍ ያለ አይደለም። የሚያወጣው ድምጽ ለአላርም እና ለሪማይንደር ሲያመጣላችሁ እና ስልክ ጥሪም ስታዳምጡት በቂ የሆነ ድምጽ ያለው ግን ደግሞ ይሄን ያክል ከፍ ያለ አይደለም። መጨመር ትችላላችሁ። እንደምታዩት እዚህ ጋር አሪፍ የሆነ ድምጽ አለው፣ ግን ይሄን ያክል በቂ አይደለም። መቀየርን ትችላላችሁ ለፍላጎታችሁ። ይህ ሰዓት ርካሽ አይባልም። ከ20 ሺህ ብር እስከ 30 ሺህ ብር ታገኙ ትችላላችሁ። ታውቃላችሁ ግን የሆነ ሰዓት ለመግዛት እያሰበ ያለ ሰው አለ አሁን ግን ይህን ቪዲዮ ብቻ ነው ማግኘት ያቃተው። ስለዛ እናንተ ላይክ እንዲሁም ሰብስክራይብ ካደረጋችሁ ደግሞ ይህንን ቪዲዮ ማግኘት ይችላሉ ማለት ነው፣ አልጎሪዝሙ ስለሚገፋው እና ላይክ እንዲሁም ሰብስክራይብ ማድረጋችሁ እንዳትረሱ። እንዲሁም ሌሎች የምትፈልጓቸው አፕሊኬሽኖች ካሉ ከሰዓት ጋር በሚገናኝ መልኩ ማለት ነው ከዲስክሪፕሽን ላይ ያስቀምጥላችኋለሁ። ዌረብልስም እንዲሁም የፎሲል የሚለውንም አፕሊኬሽን እዛ ላይ ያስቀምጥላችኋለሁ። ይመቻችሁ። እንዲሁም ደግሞ ኮሜንት አድርጉ እስቲ ምን አይነት አፕ ነበር መሞከር የነበረብኝ? ይህ ሰዓት የቆየ ነው ይሄን ቪዲዮ ለመስራት ዘግይቻለሁ ወይስ በአጠቃላይ ስለዚህ ሰዓት ምን ታስባላችሁ? ሀሳባችሁን አጋሩን። አመሰግናለሁ። ፒስ